ሰላም አለይኩም ወራህመቱላሂ ወበረካቱ። የሙሮዛ ዩቲዩብ ቻናል ቤተሰቦች እንዴት ናቸው? ወዶች እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? ደህና ናችሁ ወይ? አለን አልሐምዱሊላህ ሁሉ ሰላም፣ ከኔ ጋር ሁሉ ሰላም ነው። እና ወዶቼ ጠፍቻለሁ፣ ዩቲዩብ ላይ ቆየሁኝ ማለት ነው። ደቂቃ አላውቅም እና ዛሬ ወላሂ ክፍት ብሎ ነው የመጣሁት ማለት ነው። በቃ አገሬ ልገባ ነበር እና እሳስበው እናት ያላችሁ ሰው እድለኛ ናችሁ። በዛ አጋጣሚ እናታችሁን ወይም ታታሳልፉላት፣ ድህነትን ታታሳልፉላት፣ የለበሰችውን ጨርቅ ሳትቀይሩላት ለሞተችው እናቶቻችሁ አላህ ጀነተ ፊርደውስ ይወፍቅላችሁ። ክርስቲያኖችም ነፍሷን ይማርላችሁ ማለት ነው ውዶቼ። ወላኪን በነገራችን ላይ እናት ያላችሁ ደግሞ አላህ ሱብሃነሁ ወተዓላ ይጠብቅላችሁ ማለት ነው። ዛሬ በዚህ በዱባይ 2 ሰዓት ሆኗል አሁን ማለት ነው። እና እንቅልፍም አልተኛኝ ያለ የሌላ ዜጋ ናት ጓደኛዬ ማለት ነው። እና አልተኛኝ ያለ መጣውና ቁጭ አልኩኝ ማለት ነው። ኩሽና ማለት ነው። ለዚህ ቁርአን ክፍት አደረኩኝ። ወላኪን እነዚህ ሲኖሯችሁ ልጄ ነይ ቶሎ እዚህ ሺህ ዓመት ብትቀመጡ ነው የሚል የለም፣ ተናት በቀር ማለት ነው። ያው እናንተ ጓዳዬን አስተካክላለሁ ይሄን አስተካክላለሁ ታላላችሁ በቀር እናት አታስቀምጣችሁም። ነይ ልጄ እነከሌ ልጆች እንደዚህ እኔ በቃ ያለውን ታይም ታስረዳችኋለች። ስልክ እንኳን ደውላችሁ እናቴ ልመጣ ነው ስትሉ ማለት ነው ልጄ ነይ አንቺ ለመምጣት ያብቃሽ እንጂ ነይ ቶሎ ልጄ ሁሉም ነገር ተዘጋጅቷል ትላችኋለች ማለት ነው። ግን እኔ አልሐምዱሊላህ የኔ ውድ እህት አለችኝ። በድህነት ያደግነው ማለት ነው። አንድ ነገርን የሚቆጨኝ ዛሬ ስገባ ለእናቴ ሌላው ለእናቴ አደሬ ልግዛ ብሎ ገዝቶ ይሄዳል። ወለም ደግሞ ለእናቴ የሚሆነ ነገር ይላል። እናቴ የሌላችሁ ወደ ሀገር ስገቡ ምንድን ነው የሚከፋችሁ? ማለትም አለ አይደለ ብዙ ነገር ይከፋል። ግን በጣም የሚከፋችሁን እስቲ ንገሩኝ። እናቴ የሌላችሁ ሰዎች ወደ ሀገር ስትገቡ ምንድን ነው የሚከፋችሁ? ለእናቴ ምን ባረክ ነው የሚመስላችሁ? አንደኛ ነገር እነዛ እናታችሁን ሲያዙ እኛ አልፎልናል ብለው ሲያዙ የነበሩ ሰዎች ጋር እኩል ሳትለብስ እናቴ ስለሞተች ያ ነው ማለት። እኔ ልጇ አድጌ ዛሬ ስደት መጥቻለሁ። ቢጣምም ባይጣምም ያው ታውቃላችሁ የወር ተካፋይ ነን። ግን ደግሞ ያው ማለትም ብዙም ባይቀይራቸው ትንሽ ይቀይራል። ስደት መራራም ቢሆንም መራራም አይደለም። አንዳንዴ ይሄ ስደት ባይኖር ሁልጊዜ በታች ትታያላችሁ። ወላሂ ተመሬ ነው። በተለይ ሰፈራችሁ ምናምን ስደት ባይኖር ኑሮ በጣም ነው የበታች የምትታዩት ማለት ነው። በጣም ማለት ነው። እና ወላኪን ወላሂ በጣም ከፍቶኛል። እና ለክላልን ዩቲዩብን ሰብስክራይብ አድርጉልኝ እስቲ ማለት ውዶቼ። እናት ያላችሁ አላህ ሀያታቸውን ረዥም ያርግላችሁ። እናት የሌላችሁም ደግሞ አላህ ሱብሃነሁ ወተዓላ ይራህምልን።
ሁላችንም ሟች ነን። ግን ደግሞ ማለት ነው እንደኛ ብቻ በጣም በጣም ይከፋል። ግን አላህ ሱብሃነሁ ወተዓላ ይራህምልን። እኛም ሟች ነን። ግን እናታችን